እንደ ቀልድ 3 አመት ሞላን አይገርምም? ኦኬ በጣም ደስ ትላለች ግን ችኩልነትሽን ነው። እሰይ እሺ ኦ ማይ ጋድ ምንድነው ይሄ? ኦ ሺት ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጋ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው? ችኩላት ብለዋል። ሰላም ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ እንዴ? በጣም ሰዋት እንጂ ታውራበት ነፃነት ስጣት። በደስታ ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል ያበላ። አዎ በፈጣሪ ስም ኡፍ ሲያሳዝኑ በእግዚአብሔር። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። አረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን ያዙ። ወይ ባርኮቴ ሰው ጥግ ባድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር፣ ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ታሞብኝ የመድኃኒት መግዣ እኔን አባቴ ሀሳብ ውስጥ ቢከተኝ ነው ባድ ነገር መጨመሪያ። ስራዬን እንኳን ተረጋግቼ ልሰራ ይኸውልሽ እንደዚህ ሆኖ ነው ሰው ሀሳቡም ማለት ነው። ጥፋቴን ለኔ ነገራችሁ ስንት ቦታ አድርጎ ነው እንጂ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጅ ጎዳና እንደሷ ቢሆን ተባሮ ነበር ማለት ነው። ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። በትክክል ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አሜን አባባ። ባርኮቴ ሰው ጥግ የምር ወደነዋል። እስቲ ባርኮት የሚመቻችሁ ኮሜንት ላይ እግዚአብሔርን